ከ15 ቀን በፊት ጣሊያን ሀገር ነበርኩና እዛ ያለው ነው እግዚአብሔር ይሄንን ቃል የሰጠኝ ክብር ለጌታ ስለዚህ ዛሬ እግዚአብሔር ይናገረናል አሜን እግዚአብሔር መልእክት አለው አሜን ያንዳንዳችን ሊባን በሚችል መንገድ እግዚአብሔር ወደኛ ይመጣል በጣም የምናቀው የእግዚአብሔርን ቃል ክፍል ሁላችንም አውጥተን አብረን እናነባለን መጽሐፍ ቅዱሳችሁን ከማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ሁላችንም እናወጣና እናነባለን ምን አለ እግዚአብሔር ቃል እኔ ምን አለው አንተ ጴጥሮስ ነህ በዚች አለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም የመንግስተ ሰማያት መክፈቻዎች እሰጣለሁ በመድረ የምታስረው ሁሉ በሰማይ የታሰረ ይሆናል በመድርም የምትፈታው ሁሉ በሰማይ የተፈታ ይሆናል ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዘ ይላል አሜን ቤተክርስቲያኔን በዚህ አለት ላይ እሰራለሁ የገሃነም ደጆች ምን አይሏትም አይቋቋሟትም የመንግስተ ሰማያት መክፈቻዎችን እሰጣለሁ ክብር ለእግዚአብሔር ይሁን እግዚአብሔር እንዲናገረን ጸልያለን አሜን የዘላለም አምላክ ጌታ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስለዚህ መሰብሰባችን ክብር ለአንተ እንሰጣለን አሜን የመሰብሰባችን ሚስጥሩ አንተ ነህ አሜን እግዚአብሔር አባት ሆይ የጊዜው ምክንያት አንተ ነህ በዚህ የመኖራችን ምክንያቱም አንተ ነህ እግዚአብሔር በኢየሱስ ክርስቶስ ጌታ ስም ጸልያለሁ አሜን የቃለ ፍቺ ዛሬ ያብራል አሜን ሃሌሉያ እግዚአብሔር አባት ሆይ የቃለ መንፈስ ያገኘን አሜን በኢየሱስ ክርስቶስ ጌታ ስም አሜን አሜን እንቀመጣለን በዚህ ባነበብኩላችሁ የእግዚአብሔር ቃል ክፍል ውስጥ ጌታችን ኢየሱስ ክርስቶስ ምን አለ የሰው ልጅ ማን ይሉታል ብሎ ደቀ መዛሙርቶቹ ጠየቀና ሁሉም የሚመስላቸውን ነገሩ ተናገሩ በኋላ ላይ ግን አንድ ቁልፍ ጥያቄ ጠየቃቸው እናንተ እኔ ማን እንደሆንኩ ትላላችሁ አላቸው ጴጥሮስ ወዲያውኑ አንተ የያው የእግዚአብሔር ልጅ ክርስቶስ ነህ አለው ይሄንን ስጋና ደም ምን አላለልህም አልገለጠልህም ስለዚህ ምን ያልክነህ ብፁዕ የተባረክ ነህ አለውና ቤተክርስቲያኔን በዚች አለት ላይ ምን እላለሁ እሰራታለሁ መሰርታታለሁ የገሃነም ደጆች ደግሞ ምን አይሏትም አይቋቋሟትም አለ ክብር ለጌታ ይሁን በጣም ይሄንን ክፍል ስመለከት በጣም ቁልፍ የሆኑ በጣም ጠንካራ የሆኑ አገላለጦችን ኢየሱስ ክርስቶስ በእነዚህ ክፍሎች ውስጥ ሲገልጥ ነው የምናየው ቤተክርስቲያኔ የኔ አሜን ምን አለ ኢየሱስ ክርስቶስ ቤተክርስቲያኔን ክብር ለጌታ ይሁን የማነች ቤተክርስቲያን የክርስቶስ ነች የኔን ቤተክርስቲያን እኔ ምን አደርጋታለሁ እሰራታለሁ ክብር ለእግዚአብሔር ይሁን ይሄንን መሰራትን ቤተክርስቲያን ደግሞ የገሃነም ደጆች ምን አይሏትም አይቋቋሟትም ስለዚህ እቺ ቤተክርስቲያን ምን አይነት ቤተክርስቲያን ነች ብለን ከዚህ በፊት በጣም ሰፋ አድርገን ብዙ ተምረንበታል የምትሰራ ቤተክርስቲያን ነች አሜን የተሰራች ቤተክርስቲያን ደግሞ ማንንም የሚቋቋማት የሌለ ብርቱ ተዋጊ ነች ክብር ለእግዚአብሔር ይሁን ያልተሰራች ልትዋጋ አትችልም የተሰራችው ግን ምን ታደርጋለች ተዋጊ ነች ክብር ለእግዚአብሔር ይሁን በጣም ኃይለኛ ነች ተናጣቂ ነች የእግዚአብሔር ፈቃድ ለማድረግ በምንም አይነት ሁኔታ የማታወላውል ነው የምትሆነው ነገር ግን ስለ መሰራት ስናስብ እዚህ ስፍራ ጋር ኢየሱስ ምን አለ እሰራታለሁ አሜን እሰራታለሁኝ አለ ስለዚህ ሲሰራ እንዴት ነው የሚሰራት በምንድነው የሚሰራት ያልኩኝ የእግዚአብሔር ቃል ስመረምር በጣም ጠቃሚ የሆኑ ሐሳቦችን ከብሉይ ኪዳን አደራረጎችና አሰራሮች ውስጥ እግዚአብሔር ያሳየኝ ነበር ክብር ለጌታ ይሁን ወገኖቼ የኖህን መርከብ ስንመለከት ትውልድ የዳነባት መርከብ ነች በጣም የሚያስደንቀው ነገር ይህች መርከብ ከውጭ የመጣው ተጽዕኖ
ተጽዕኖ አላቆማት ሃሌሉያ አሜን ከውጪ የወረደባት ያ ሁሉ ዶፍ ዓለምን ለማጥፋት የሚያስችል ጉልበት ያለው ነገር እየወረደባት ማጥፋት የሚችለው ነገር እየጣሰች ግን ትወጣ ነበር የተሰራ ይወጣል አሜን አሜን የተሰራው ምን ያደርጋል ምንም አይነት ውጫዊ ተጽዕኖ አያቆመው ክብር ለእግዚአብሔር ይሁን ልብ ብላችሁ ተመልከቱ ተራራዎችን ሁሉ መሸፈን የሚችል ብርቱ ጉልበት ነበር ሰማያት ተቀደው ሰማያት በሙሉ ተቀደው ያላቸውን ነገር በሙሉ እያወረዱ በምድር ላይ ያለ ብርቱ ነገር በሙሉ ኃያል ነገር በሙሉ ተጠራርጎ እየጠፋ የተሰራችው መርከብ ግን ሃሌሉያ የተሰራችው መርከብ ግን ሁኔታዎችን በሙሉ ተቋቁማ እግዚአብሔር ወዳለላት ደስቲኒ ትገሰግስ ነበር ይልቁንም የሚመጣው መከራ የመወጣጫዋ መሰላል ነበር ይልቁንም የመጣው መከራ ለሷ በአስተማማኝ የመኖር ምክንያት ነበር ቁልፉ ምንድነው ካለን እስቲ መሰራት ወሩ መሰራት እንዴት ነው መሰራት ያለባት ፕላኑን ማን ያወጣው እግዚአብሔር ክብር ለጌታ ልኬቱን የሰጠው ማን ነው እሱ በምን መሰራት እንዳለበት የተናገረው ማን ነው እሱ እያንዳንዱ ዝርዝር ነገር ለኖህ ከሰጠው በኋላ ኖህ ከእግዚአብሔር እንደተቀበለው መርከቢቱን መስራት ጀመረ ሰርቶ ከጨረሰ በኋላ እግዚአብሔር ዘጋው ትውልዱን እዛው አስገባ የሚፈልገው ነገር አደረገ የመጣው ተጽዕኖ በሷ ላይ ጉልበት አልነበረው አሁን ኢየሱስ ምን አለ እኔ የምሰራት ቤተክርስቲያን ሃሌሉያ እኔ የምሰራት ቤተክርስቲያን ምን አይነት ቤተክርስቲያን ነች አለ ተጽዕኖን በሙሉ አልፋ የገሃነም ደጆችን የመንግስተ ሰማያት ደጅ ማድረግ የምትችል የምትገለብጥ ቤተክርስቲያን ነች አሜን ሃሌሉያ አሜን ሲሰራ ግን ልክ እንደ ኖህ መርከብ በጣም ምሳሌውን አደራረጉን እያንዳንዱን ነገር በትክክል ተረድተን የምንሰራ ከሆነ የምትሰራው ቤተክርስቲያን ኃይለኛ ቤተክርስቲያን ነች አንደኛ ዜና መዋዕል ቀዳማዊ ምዕራፍ 28 ላይ ዳዊት ስለሚሰራው ቤት ስለ መቅደሱ የተናገረው ነገር በጣም ያስደንቀኛል ምን አለ እንደዚህ ያለ ዳዊት ቁጥር 11 ላይ ዳዊት ለመቅደሱ ወለል 28 11 መጽሐፈ ዜና መዋዕል ቀዳማዊ ዳዊት ለመቅደሱ ወለል ለቤቱም ለቤተ መዛግብቱም ለደርብና ለውስጡም ጓዳዎች ለሰራዊቱም መክደኛ መቀመጫ ምሳሌውን ለልጁ ለሰሎሞን ምን አደረገው ሰጠው ምኑን የሰጠው ምሳሌውን እንዴት መደረግ እንዳለበት እንዴት መሰራት እንዳለበት ምሳሌውን ለልጁ ለሰሎሞን ሰጠው ደግሞም ለእግዚአብሔር ቤት አደባባዮች በዙሪያውም ለሚሆኑ ጓዳዎች ለእግዚአብሔር ቤት ለሚሆኑ ቤተ መዛግብት ለንዋየ ቅድሳቱ ለሚሆነው ቤተ መዛግብት በመንፈሱ ላሰበው ሁሉ ምሳሌውን ሰጠው ከማን የተቀበለው ከእግዚአብሔር እስቲ ከመንፈስ በሉስቲ ከማን የተቀበለው ከመንፈስ የተቀበለውን ነገር የተረዳውን ነገር ከራሱ አይምሮ ከልቡ የወለደውን ነገር ሳይሆን ከእግዚአብሔር የተቀበለውንና ከመንፈስ ቅዱስ የተቀበለውን ነገር ለልጁ ለሰሎሞን ምን አደረገው ይላል ሰጠው ሙሉ ምዕራፍ እናንተ ቤታችሁ አንቡት ነገር ግን ቁጥር 19 ላይ ያለው ቃል አብረና አንበው የሥራውንም ሁሉ ምሳሌ ምን አደረገው ቁጥር 19 የሥራውን ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ እያንዳንዱ ዳዊት ለሰሎሞን እንዲሰራ የሰጠውን ነገር ሄዳችሁ ስትመለከቱ ደስ ያለውን ነገር የፈለገውን ነገር የመረጠውን ነገር ሊያደርግ ሳይሆን እግዚአብሔር ጽፎ እንደሰጠው በተራራው ላይ እንደተገለጠ ለምሳሌ ሁሉን ታደርግ ዘንድ እጅግ ተጠንቀቅ ብሎ ለሙሴ ከዛም በኋላ ባሉ ዘመናቶች ሁሉ እግዚአብሔር እንደተናገረ በዚህ ስፍራ ጋር ለዳዊት እግዚአብሔር ጽፎ ሰጠው ብሉፕሪንቱ ከተቀበለ በኋላ ቤቱ እንዴት መሰራት እንዳለበት በምን መሰራት እንዳለበት በትክክል ተረድቶ ያንን ወሰደና ለማን ሰጠው
ለሰለሞን ሰጠው ሰለሞን ልክ በተገለጠለት ራእይ መሰረት መስራት ጀመረ ወገኖቼ የተሰራች ቤተክርስቲያን በትክክል የእግዚአብሔር ክብር የምትሸከም ቤተክርስቲያን ነው የምትሆነው ሁላችንም እንደምናስታውሰው ልክ እንደ ኖህ መርከብ መቅደሱ ሰርቶ በተጨረሰ ጊዜ የተሰራው በምን ነበር በእግዚአብሔር ፕላን እግዚአብሔር እንደወደደ የተሰራ ስለነበረ የእግዚአብሔር ክብር መጥቶ ቤቱን ምን አደረገው ሞላው እግዚአብሔር በዛ ስፍራ የቤቱን ኪዳን ሰጠው ማንንም ሰው በዚህ ስፍራ ጋር የሚጸልየው ጸሎት ከሰማይ ሆኜ ምን እላለሁኝ እሰማለሁ ክብር ለእግዚአብሔር ይሁን አይኔም ልቤም ወዴት ነው ያለው አለ ወደዚህ ቤት ነው ምክንያቱም እግዚአብሔር እንደፈለገው ሆኖ የተሰራ ቤት ነበር ወገኖቼ ወደ ዘፍጥረት ምዕራፍ 22 ላይ ስንመጣ የተሰራች ቤተክርስቲያን ባህሪ የተሰራች ቤተክርስቲያን ምንነት በትክክል በዛ ክፍል ላይ ምንማርበት በርካታ ነጥቦችን እናገኛለን እግዚአብሔር አብርሃምን ልጁን ይስሐቅን መስዋዕት ሊያደርግ ወስዶ ምትክ የሆነውን በግ አርዶ ከተመለሰ በኋላ እግዚአብሔር አንድ የተስፋ ቃል ሰጠው በእውነት በረከትን ምን ላለው እባርክሃለሁ ዘርህ እንደ ሰማይ ከዋክብት በባህርም ዳር እንዳለ አሸዋ አበዛዋለሁ ዘርህ የጠላቶቹን ደጅ ምን ያደርጋል ይወርሳል ክብር ለጌታ አሁን ነጥቡ እዚህ ጋር ያለው የተሰራች ቤተክርስቲያን ተዋጊ ቤተክርስቲያን ነች የተሰራች ቤተክርስቲያን እጇን አጣምራ ዝም ብላ የምትቀመጥ ሳትሆን በገሃነም ደጅ ላይ ወረራ የምታደርግ ቤተክርስቲያን ነች ክብር ለጌታ የገሃነም ደጆችን ለመገልበጥ የምትነሳ ቤተክርስቲያን በክርስቶስ የመሰራቷ የመጀመሪያው ምልክቷ ነው ክብር ለእግዚአብሔር ይሁን ወገኖቼ በዚህ ስፍራ ጋር ስለመሰራት ስናስብ የተሰራች ምን ታደርጋለች ትለብሳለች አሜን ስትሰራ ምን ታደርጋለች ትለብሳለች ሁላችንም የምናውቀው የእግዚአብሔር ቃል ክፍል አለ ኤፌሶን ምዕራፍ 6 ላይ ምን አለ እግዚአብሔር ቃል ስለ መንፈሳዊ ውጊያ በዛ ቦታ ጋር ሲናገር እንግዲያውስ በቀረውስ ምን አድርጉ አለ በጌታና በኃይሉ ችሎት የበረታችሁ ሁኑ ክብር ለጌታ ይሁን ላንብብላችሁ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ እዚህ ውስጥ ወደ ውጊያው ከመግባታችን በፊት ወደ ጦርነቱ ከመሄዳችን በፊት ልንሆን የሚገባው ሁለት ነገር እየነገረን ያለው በጌታ ሁኑ አሜን እሺ በጌታ ሆናለሁ በሉ እና በጌታ ባለው ኃይል ምን እያልኩ መጣለሁ እየጨመርኩ መጣለሁ ስንሰራ የምንለብሰው ምን ሆኖ ከለበስን አሸናፊዎች ነው ምን ሆኖ እዚህ ስፍራ ጋር ጳውሎስ እየነገራቸው ያለው ትልቁ ነገር ምንድነው እሱ በጌታና በኃይሉ ችሎት ምን በሉ በርቱ ክብር ለእግዚአብሔር ይሁን ዝም ብለን ሰይጣንን በቃ ውደቅ ስላለው የሚወድቅ ነው ብላችሁ ካሰባችሁ ተሳስታችኋል እንደው ዝም ብለን የሆነ ነገር በማለታችን የሆነ ነገር ይሆናል ብለን የምናስብ ከሆነ ተሳስተናል ልናልፍባቸው የሚገቡ ትክክለኛ የሆኑ መሰረታዊ የሆኑ መጽሐፍ ቅዱሳዊ እውነታዎችን መታጠቅ አለብን ስንታጠቅ ውደቃችን ቀላል ይሆንና ውደቅ ስንል በጣም በርከት አድርገን ማስወደቅ እንችላለን አሜን አያችሁ ምንድነው እሱ የታጠቀ የለበሰ በእግዚአብሔር ኃይል የሚራመድ ታርጌቱን የማይስት ትክክለኛ መንፈሳዊ ውጊያ የሚያደርግ ሰው ይሆናል ስለዚህ ምንድነው እሱ ያለው በጌታና በኃይሉ ችሎት የበረታችሁ ሆኗልና የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ምን አድርጉ ድሮ ልጆች ሆነን ለምስክርነት ወይም ለአገልግሎት ስንወጣ ትጥቅህን ልበስ እንባባላለን ከጓደኞቼ ጋር ከዛ የወንጌል ጫማ እንላለን አርገው ከዛ በኋላ ይሄንን የራስ ቁራ አርገው የመንፈስ ሰይፍን ያዝ አንድ ልጅ ነበር እንደ ሽጉጥ እንዲያረግና መጽሐፍ ቅዱስን እንዲያርጎ ይዛል አሁን ምንድነው እሱ ያደረግን ያለነው ብላችሁ ብትሉ በቃ ልበስ ስለሚል እንለብሳለን የራስ ቁር ከዛ በኋላ እንዴት ነኝ እንላለን በቃ በደንብ ያዘው እንባባላለን ያንን ማድረግ ባልከፋ ነገር ግን እሱም በማድረጋችን
ለብሰናል ማለት እንዳልሆነ በኋላ ነው የገባኝ መልበስ ካለብን ቁጭ ማለት አለብን አሜን አሜን መልበስ መታጠቅ ካለብን ቁጭ ማለት አለብን ነገሮችን በሙሉ እዚህ ውስጥ የተጻፉትን ነገሮች ሰብሰብ አድርገን ስናያቸው ከእግዚአብሔር ቃል ጋር ብርቱ ግንኙነት ያላቸው አሜን ከጸሎት ጋር በጣም ብርቱ ግንኙነት ያላቸው ነገሮች ናቸው እና ሲጀምር ልክ ልበሱ ብሎ ልክ ሲጀምር በእውነት ታጥቃችሁ ሃሌሉያ በእውነት ምን በሉ ታጠቁ እውቀት ሁሉ በምን ይለካል በእውነት እውቀት ሁሉ የሚለካው በምንድነው እሱ በእግዚአብሔራዊ ቃል ክብር ለጌታ ብዙ እውቀቶች አሉ ብዙ እውነት የሚመስሉ እውነት ያልሆኑ ነገሮች አሉ ነገር ግን በእውነት የታጠቀ ሰው አንድ ነገር ያደርጋል እውቀት በሙሉ ለዚህ እውነት መገዛቱን አረጋግጦ ይወስዳል አሜን ስለዚህ እውቀት ሁሉ ለእውነት ምን ያለ ነው እሱ የተገዛና ሰሚት ያደረገ ነው እውነተኛ እውቀት የውሸት እውቀት ከሆነ ግን ለዚህ እውነት የማይገዛ ነው የሚሆነው ስለዚህ በእውነት ምን በሉ ታጠቁ ክብር ለእግዚአብሔር ነው ቁጭ ብሎ የታጠቀ ሰው በጸሎት የእግዚአብሔርን ፊት የፈለገ ሰው እግዚአብሔርን የሚሻ ሰው በመታጠቅ በመሰራት ሂደት ውስጥ እያለፈ ያለ ሰው ጸሎትንና የእግዚአብሔር ቃል ጾምን ያላካተተ እግዚአብሔራዊ ብሬክስሩ ማምጣት አይቻልም በብዙ የሆነ ነገር በማድረግ ብዙ የሆነ ነገር በመስራት በምንም አይነት ሁኔታ የምንፈልገው ድል ልናገኝ አንችልም ግን በእውነት የታጠቀ ሰው አሜን እንደ እግዚአብሔር ቃል የሚኖር ሰው በእውነት የተሞላ ሰው ህይወቱን በዚህ በእግዚአብሔር ቃል እውነት የሞላ ሰውና በእውነት የታጠቀ ሰው ግን የሚመጣበትን ነገር እያሸነፈ የሚሄድ የልጅነት ጉልበት በሱስ መስራት ይጀምራል ይሄ የልጅነት ጉልበት በእውነት ታጥቃችሁ ስትሄዱ በፍታችሁ የሚመጣውን የትኛውንም ነገር ማሸነፍ የምትችሉበት ጉልበት ይዞ ነው በእናንተ ውስጥ የሚቀመጠው ወገኖቼ ምን አላቸው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ እንደ ሰው ልማድ ብንመላለስ እንኳን እንደ ሰው ልማድ ግን ምን አንልም አንዋጋም እንደ ሰው ልማድ ምን አንልም አንዋጋም የጦርቃችን ምንድነው እሱ አለ መንፈሳዊ ነው ምን ለማድረግ ምሽግን ለመስበር ብርቱ ነው አለ ክብር ለጌታ ምን አይነት ምሽግ በእግዚአብሔር ዕውቀት ላይ የሚነሳው ከፍ ያለውን ነገር ያንን የሰውን ሐሳብ ምን እናደርጋለን እናፈርሳለን አሁን ከፍ ያለውን በሰዎች አስተሳሰብ ላይ የገዛው ከፍ ያለውን ምድራዊ አስተሳሰብ አጋንንታዊ አስተሳሰብ መጣል የሚችል ምን አለ ብርቱ የሆነ መሳሪያ አለ አሜን ምሽጉን ምን ያደርጋል ያፈርሳል ክብር ለእግዚአብሔር ምሽጉን ምን ያደርጋል ይንደዋል ክብር ለእግዚአብሔር አያች አላስኬድ የሚለውን ምሽግ ይዞ የሚገዳደረውን ነገር መስበር የሚችል ብርቱ መሳሪያ ነው የሰጠን ስለዚህ ምን በሉ አለ ልበሱት አሜን ልበሱት ክብር ለእግዚአብሔር ስንለብስ የውጊያ ስፍራችንን እንቀይራለን ስንታጠቅ የውጊያ ቦታችንን እንቀይርና ውጊያው በውስጥ መሆኑ ይቀርና ውጊያው በጠላት ደጅ ላይ ይሆናል በነገራችን ላይ ሰይጣን ደጅ እንዳለው ስንቶቻችሁ ናችሁ የምታውቁት ማንም አያውቅም አይደል ፓስተር ያውቃል ክብር ለጌታ ምን አለው ጠላት ደጅ አለው እግዚአብሔር ደጅ አለው አሜን እግዚአብሔር በር አለው ምንም ያደርግበት የሚገባበት የሚወጣበት ዘፍጥረት ምዕራፍ 28 ላይ ያዕቆብ ምን አለ ይሄ የእግዚአብሔር ቤት ነው አለና ይሄ ደግሞ አለ የሰማይ ደጅ ነው አለ በእግዚአብሔር ቤት የሰማይ ደጅ ነውና የሰማይ ነገር ይወጣል አሜን የሰማይ ነገር ምን ያደርጋል ይፈሳል የሰማይ ነገር ምን ያደርጋል ይገለጣል ክብር ለእግዚአብሔር ቤተክርስቲያን ባለበት ቦታ ጋር ኢነሰንስ ቤተክርስቲያን ይሄ አራት ማዕዘን ቤት ማለት ነው እኔና እናንተ ባለንበት ቦታ ጋር በእውነት የታጠቀ ሰው በእውነት የሚኖር ሰው በእውነት ከጌታ ጋር ትክክለኛ የሆነ ግንኙነት ያለበት ሰው እሱ የሰማይ ደጅ ነው አሜን ክብር ለእግዚአብሔር
በቆማችሁበት ቦታ ጋር የሰማይ ነገር ፍሎ ማድረግ ይጀምራል በቆማችሁበት ቦታ ጋር የሰማይ ነገር መፍሰስ ይጀምራል አሜን አሁን ይሄንን ነው ቤት ብሎ የሰማይ ደጅ ካለ በተቃራኒው ምን አለ የገሃነም ደጅ አለ አያችሁ የገሃነም ደጅ አለ አንደኛውን የት ጋር ታገኙታላችሁ መዝሙረ ዳዊት ምዕራፍ 9 ላይ ሄዳችሁ ስትመለከቱ በዛ ስፍራ ጋር የሞት ደጆች የሚላቸው እና በዛ የሚገልጠው አንድ ደጅ እንዳለ እንረዳለን መዝሙረ ዳዊት ምዕራፍ 9 ቁጥር 15 ላይ ቁጥር 13 ላይ ከሞት ደጆች ከፍ ከፍ ታደርገኛለህ አለ ክብር ለእግዚአብሔር የሞት ደጆች አሉ በሞት ደጆች ውስጥ ያለው ነገር ምንድነው ብላችሁ ብትሉ ሞት ነው በሽታ ነው ጉስቁልና ነው ድህነት ነው ማጣት ነው አጋንንት የሚሰራበት ነው የሞት ደጅ ሲከፈት የሚያወጣቸው ነገሮች በሙሉ እነዛን ክፋቶች ነው ጭንቀትን ነው ፍርሃትን ነው ስለዚህ ዳዊት ምን አለ ከሞት ደጅ ከፍ ታደርገኛለህ ስለዚህ ምን ይሆናል አለ እንተላለፋለን አሜን እኔና ሞት ምን አንልም አንገናኝም ክብር ለእግዚአብሔር ይሁን ከሞት ደጆች ከፍ ከፍ ታደርገኝ ስታነሳኝ አለ የሞት ደጆች ምን ይላሉ እኔ ከሞት ደጆች በላይ ምን እላለሁኝ አልፋለሁ የማንገናኝ እንሆናለን አለ ይሄንን ማን እግዚአብሔር ቃል ልንገራችሁ ሐዋርያት ሥራ ምዕራፍ 12 ላይ የእግዚአብሔር ቃል ሲናገር ምን አለ ሄሮድስ ያዕቆብን ምን አደረገው በሰይፍ ስለት ምን አደረገው ሰይፎ ገደለው ከዛ ህዝቡን ደስ እንዳሰኘ አይቶ ጴጥሮስንም ጨምሮ ምን አደረገው ይላል አሰረው ጴጥሮስ የታሰረው ብላችሁ ብትሉ በሞት ደጅ ውስጥ ነው ሞት በሚገዛበት ስፍራ አሁን የሚጠብቀው ምንድነው ብላችሁ ብትጠይቁ ልክ ያዕቆብን ሰይፍ እየተጠባበቀ በነበረበት ስፍራ ጊዜና ሁኔታ ውስጥ አስገብቶ ቆለፈበት ግን አንድ ነገር አለ በቤተ ክርስቲያን ሃሌሉያ በቤተ ክርስቲያን ስለሱ ግን አጥብቆ ጸሎት ይደረግ ነበር የተሰራች የታጠቀች ቤተ ክርስቲያን ነበረችና በዛ የምትጸልየው ጸሎቷ በጣራው ስር የቀረ ሳይሆን ወደ ሞት ደጆች ወደ ሞት ግዛት ወደ ጠላት አሰራር ውስጥ ዘልቆ ገብቶ የሞት ደጆችን መሰባበር ጀመረ የሞት ደጆች መሰባበር ሲጀምሩ መልአክ መጥቶ ግራ የገባውን ሐዋርያ ከዛ ካለበት ቦታ ጋር አንስቶ ይዞት መሄድ ጀመረ አንደኛው በር ምን አለ አለፉ ሁለተኛውንም ዘብ ምን አደረጉ አለፉ ምክንያቱም ጴጥሮስ መልአኩ ባይመጣ ኖሮ እንዴት ሆኖ ነው በሁለት ዘብ በሁለት ቅጥር ሁለት ምሽግ ሁለት ጥበቃ ያለውን ነገር አልፎ መሄድ የሚችለው በጣም አስቸጋሪ ነበር ነገር ግን የቤተ ክርስቲያን ጸሎት አንደኛው ምሽግ አላቆመው ሁለተኛው ምሽግ አላቆመው ሶስተኛው ቅጥር አላቆመው ፔኔትሬት አድርጎ ወደ ጠላት ደጅ ገብቶ ነው አሜን የሞት ደጆች ሲከፈቱ አሜን ሃሌሉያ የሞት ደጆች ሲከፈቱ ያ የእግዚአብሔር ሰው ተነስቶ ነፃ ወጥቶ መልአክ ይዞት አንድ ስላሽ ቦታ ጋር ደረሰና እሱንም አሳልፎ ስላሽዋም ሳትቀር ምን አደረገችው አያችሁ ተዋቂ ቤተ ክርስቲያን እጇን አጣምራ የሚመጣው ነገር የምትቀበል ሳይሆን የሷ የሆነው ነገር ተዋክታ የምታስለቅቅ ነው ስለዚህ ወደ ውጊያው ስትገባ የተሰራች በእውነት የታጠቀች በእውነት የምትኖር አሜን የተሰራች በእውነት የታጠቀች በእውነት የምትኖር ቤተ ክርስቲያን ነገሯን ዝም ብላ የሚመጣውን ነገር የምታስተናግድ ሳይሆን ትሄዳለች አሜን ክብር ለእግዚአብሔር አሜን መለቀቅ ያለበት ነገር ይለቀቃል አሜን የዘጋው ነገር ምን ያደርጋል ይከፈታል አሜን እግዚአብሔር አምላካችን ስም የተባረከ አሜን የእግዚአብሔር አምላክ ስም የተባረከ አሜን በጌርጌሴኖን ስለነበረው ሰው የእግዚአብሔር ቃል ሲናገር እግሮቹን በብረት ሰንሰለት በብርብረት ምን ያረጉት ነበር ያስሩት ነበር እጆቹን ደግሞ በምን ያስሩት ነበር በሰንሰለት ያስሩት ነበር ሰንሰለቱን ይበጥሰዋል የእግር ብረቱን ምን ያደርጋል ይሰብረዋል
መንፈሳዊው ነገር ስጋዊው ነገር መፍትሄ ሊሆነው መንፈሳዊውን ኃይል ስጋዊ ኃይል ሊያቆመው ለዚህ ነው ጳውሎስ እንደ ሰው ብንኖር እንደ ሰው አንዋጋም ነገር ግን መሳሪያችን ብርቱ ነው ምሽግን ምን ያደርጋል አለ ያፈርሳል ክብር ለእግዚአብሔር ለመንፈሳዊው ነገር ስጋዊ የሆነ መፍትሄ አናመጣ ነገር ግን ኢየሱስ ከጌስኖስ መጣና አንድ ነገር አለ ሰይጣኑ አጋንንቱ ከዛ ሰው ላይ ሲለቅ ክብር ለጌታ ሲፈታ ይሄ ሰው ወደ ልቡ ተመልሶ ጤነኛ የሆነ ኑሮ መኖር ካለበት ሰንሰለትና የእግር ብረት ሳይሆን የሚያስፈልገው የጻድቅ ሰው ጸሎት አሜን የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ከእግር ብረት የበለጠ ኃይል የጻድቅ ሰው ጸሎት ያለ አሜን ከሰንሰለት የበለጠ ኃይል የጻድቅ ሰው ጸሎት ይሰራል አሜን 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 ክብር ለጌታ ይሁን አሜን የጻድቅ ሰው ጸሎት አያችሁ ማንም ሰው ሊያቆመው ያልቻለው ያንን ሰው በናዝሬቱ በጌታ በኢየሱስ ስም በናዝሬቱ በጌታ በኢየሱስ ስም ነፃ ውጣ ስትሉት ሰንሰለት አያስፈልገው የእግር ብረት አያስፈልገው ወደ ልቡ ተመልሶ ጤነኛ ሆኖ መኖር ይጀምራል አሜን ዛሬ የተጫናችሁ ነገር ጉዳያችሁ በሞደጭ ውስጥ የተዘጋ ጉዳያችሁን የሞደጭ ቆልፎ ያዘው ለእናንተ ሲሆን ሲገባ ለእናንተ ያልሆነውን ነገር ዛሬ የምንጸልየው ጸሎት ወደ ጨለማው ኃይል ገብቶ ሪሊዝመንት ነፃነትን መፈታትን በእናንተ ላይ ያመጣል ምክንያቱም የምንጸልየው ጸሎት የጠላትን ምሽግ የመስበር ጉልበት አለውና አሜን ሃሌሉያ አሜን ክብር ለጌታ አሜን ክብር ለጌታ አሜን ወገኖቼ ጌታችን ኢየሱስ ክርስቶስ ያንን ሰው ከዛ ከነበረበት ስፍራ ጋር ሊያወጣው የተጠቀመው ሌላ ነገር አለ ጴጥሮስን ሞት ሲጠባበቅ ከነበረበት ስፍራ እንዲወጣ የመጀመሪያ ዘመን ቤተክርስቲያን የተጠቀመችው ስልት ሌላ አይደለም ዛሬ ለክርስቶስ ሊሆን የሚገባው ለጌታ ሊሆን የሚገባው ክብር ለእግዚአብሔር ይሁን እንደ ውርጫዋ በሆነ ነገር ላይ ታስራ ያለችውን ታስሮ ያለውን ግን ለጌታ ክብር መገለጫ ሊሆን የሚገባውን ነገር እንፈታዋለን አሜን ስንፈታው ይፈታል አሜን ሃሌሉያ አሜን ለበብላችሁ ተመልከቱ እነ ጴጥሮስ ከዛ ከሞት ደጆች ውስጥ እንደወጡ ኢሳይያስ 38 ላይ ቁጥር 10 ላይ መጣችሁ ስትመለከቱ የሲኦል ደጆች ይላል በሲኦል ደጆች ውስጥ አሁንም የሲኦል ስታፍ ነው የሞላው የሲኦል ነገር ነው የሞላው የሲኦል ብራንድ ነው ያለው ነገሩ በሙሉ ሳቦታ ጋር ሄዳችሁ ስትመለከቱ ሲኦል የሚሸት ነው ነገር ግን የኔና የናንተ ጸሎት ክብር ለእግዚአብሔር ይሁን የኔና የናንተ ጸሎት ግን የማይከፍተው ነገር የለም ሲከፈት ነፃ መውጣት የሚያስችል ነገር አለ ወገኖቼ በሲኦል ውስጥ የተዘጉ ወደ ሲኦል እንዲሄዱ ጠላት የዘጋባቸው በርካታ የምንወዳቸው ሰዎች ባሉበት ዓለም ውስጥ ነው የምንኖረው እጅግ በጣም የምንወዳቸው ሰዎች ወደ እግዚአብሔር መንግስት እንዲገቡ የምንመኝላቸው ሰዎች የሲኦል ደጆች ዘግተው ይዘዋቸዋል የዚህ ዓለም አምላክ የማያምኑትን ሐሳብ ምን አደረገ አሳወረ ምን እንዳይሆን የክብሩ ወንጌል ብርሃን እንዳያበራላችሁ የክብሩ ወንጌል ብርሃን ሲመጣ ጨለማው በሙሉ ምን ይላል ይገፈፋል ለዛ ብርሃን ኤክስፖዝ እንዳይሆኑ አይብራቸው ምን አድርጎታል አሳውሮታል ነገር ግን አንድ ነገር ይሆናል የጻድቅ ሰው ጸሎት ሃሌሉያ አሜን በእውነት የታጠቀ የጻድቅ ሰው ጸሎት ግን እነዚህ የተዘጉ ነገሮች መክፈት የሚችል እነዚህ የተዘጉ ሰዎች ነፃ እንዲሆኑ ማድረግ የሚችል እግዚአብሔራዊ ጉልበት በዛ ሰው ላይ መስራት ጀመረ ስለዚህ ጻድቅ ነኝ የሚል አንድ ሰው ሃሌሉያ ጻድቅ አለ ሃሌሉያ አሜን አሜን ሲፈታለው ይፈታል የፈታው ይፈታል ምን አለ
ኢሳይያስ 26 ላይ ቁጥር 1 ላይ ሄዳችሁ ስትመለከቱ በጣም ደስ የሚል ነገር እዛ ቦታ ጋር የእግዚአብሔር ቃል ይነግረናል። እንደዚህ ያለ እግዚአብሔር ቃል በዚያ ቀን ይቅኔ በይሁዳ ምድር ይዘመራል። የጸናች ከተማ አለችን። አሜን። እሺ የጸናች ከተማ አለችን በሉ። የጸናች ከተማ አለች። ምን አይነት ከተማ ነች? የጸናች የተሰራች በሉኝ። የጸናችው ከተማ ምን አይነት ከተማ ነች? የተሰራች። ያው ከተማ ዝም ብሎ ድቡ ብሎ አይመጣም። ይመጣል ኖ የተሰሩ የጸኑ ዛሬኛ ካለንበት በስተጀርባ በኩል አክሮፖሊን ሄዳችሁ ይሁ የተሰራ ስንት የመሬት መንቀጥቀጥ ላለፉት 3000 ዓመታቶች በዚህ በግሪክ ምድር ላይ ሆነዋል። አክሮፖሊ ግን እንደጸና አንድ ጊዜ የመሬት መንቀጥቀጥ ሆኖ ለመቶ ምናምን ሰዎች የሞቱ ጊዜ ዜና ላይ አንድ ነገር ሰማሁ። በዚህ መሬት መንቀጥቀጥ አክሮፖሊ ሳቀበት ይላል። ሳቀበት ከትብሉ አያችሁ ህንጻዎቹ ሲፈራረሱ ምናምን ሲሉ ሰምታችሁ እንዴት ሆኖ ነው በዚህ መንቀጥቀጥ የሚፈራረሰው? እሱ ስንት አልፏል። አንደኛ የዓለም ጦርነት ተመቷል። ሁለተኛ የዓለም ጦርነት በደንብ ሁለተኛ የዓለም ጦርነት ላይማ በደንብ ተደርጎ በቦምብ ተደብድቧል። ይዋል ሁሌ ይሄድና ይወይን የተሰራ ምን ይላል? ይጸናል። የተሰራ ምን ይላል? ይጸናል። አልሰማችሁም? ይጸናል። የተሰራ ምን ይላል? ይጸናል። ምን አለ እግዚአብሔር ቃል? የጸናች ከተማ አለችን። እቺ የጸናች ከተማ ምን ያለች ነች? የተሰራች ከተማ ነች። ምን አለባት አለ? ለቅጥርና ለምሽግ መድኃኒት ይኖርባታል። አያችሁ ቅጥሯ ውስጥ ምን አለ? ምሽጎቿ ውስጥ ምን አለ? መድኃኒት አለ። በጠላት ምሽግ ውስጥ መርዝ እንዳለ፣ ሞት እንዳለ፣ በሽታ እንዳለ፣ ድህነት እንዳለ በተሰራችው ከተማ ሃሌሉያ በተሰራችው በጸናችው ከተማ ውስጥ ደግሞ መድኃኒት አለ፣ ፈውስ አለ፣ እረፍት አለ፣ ሰላም አለ፣ መበልጸግ አለ። ምክንያቱም ይቺ በእርሱ የተሰራች ከተማ ነች። ከታች ያለው ዝቅ ብላችሁ አንብቡ። እውነትን የሚጠብቅ ጻድቅ ሕዝብ ይገባ ዘንድ በሮችን ምን በሉ ክፈቱ። ምን ያለ ሕዝብ እንዲገባ? ጽድቅን የሚጠብቅ ሕዝብ እንዲገባ። ከሲኦል ደጅ ወደዚህ የጽድቅ ደጅ ሰዎች እንዲገቡ። እናንተ በጽድቅ ደጅ ውስጥ የምትኖሩ ኢንጆይ ያረጋችሁ ሰላሙን፣ እረፍቱን፣ ፈውሱን፣ ብልጽግናውን ኢንጆይ ያረጋችሁ ያላችሁ ሰዎች በሮችን ክፈቱ። ስከፍታለሁ ይከፈታል እና የጽድቅ ደጆችን ስትከፍቱ ወደ ጽድቅ ደጆች ውስጥ የሚገቡ በርካታ ሰዎች ይመጣሉ። አሜን። እግዚአብሔር አምላክ ስም የተባረከ። አሜን። በኑሯችሁ ላይ እናንተ ራሳችሁ ኑሯችሁ በጣም የጭንቀት የፍርሃት የሆነባችሁ ሰዎች የጽድቅ ደጆች ውስጥ ግቡ። ወደ ጽድቅ ደጅ አሜን። በዛ ፍርሃት የለም። አሜን አሜን። በዛ ጭንቀት የለም። በዛ የሆነ ነገር የለም። ስለዚህ እዚህ ጋር የእግዚአብሔር ቃል የነገረን ነገር በሮችን ልትከፍቱ ትችላላችሁ። ልከፍት እችላለሁ። ስለ ጴጥሮስ አሁንም የእግዚአብሔር ቃል ሲነግረን በጣም ብዙ ጊዜ ደጋግሜ ነግሬያችኋለሁ። ጴጥሮስ ቁልፉ ስለተሰጠው ሐዋርያት ሥራ ምዕራፍ 2 ላይ መጣና ለአህዛብ ለአይሁዶች ምን አደረገላቸው? ከፈተላቸው። ሐዋርያት ሥራ ምዕራፍ 2 ላይ መጥቶ ሲሰብክ 3000 ሰዎች ወደ እግዚአብሔር መንግስት ምን አሉ? ተጨመሩ። ቀርኔሌዎስ ቤት ውስጥ ለምንድን ነው እሱ እግዚአብሔር ሌላ ሰው ያላከው? ለምን ፊልጶስ አልሄደም? ለምን ሌላ ሰው አልሄደም? ለምንድን ነው እሱ ጴጥሮስን የሆነ በጣም ሊበላ የማይችል ነገር ብላ አርደ ብላ እያለ እየተናገረው፣ በሌላ በኩል ቀርኔሌዎስን ደግሞ ወደ ሰው ላክና ጴጥሮስ የሚባል ሰው አለ አስጠራው እያለ ሁለቱንም ያገናኘው? ለምን ሌላ ሰው አልተላከም?
እውነተኛ አይሁዳዊ ሰው አርደብላ በሚራይ እግዚአብሔር እየተናገረው እነዚህ እኮ በጣም ደስ የማይሉ ነገሮችን ነው አርደብላ ነው ነገሩ አሁን እንደዚህ አይነት ነገር ደስ የማይለው ነገር ደስ ይለው አይደል አው ሰሞኑን ራሱ በቃ ኮሞኒያ እነሱን ነው ገዝቼ የሰራሁት ደስ የማይሉ አራት እግር ያላቸው ምናምን አይደል አንዳንዶቹ 12 እግር ያላቸው 16 እግር ያላቸው ምናምን እነሱ ወስተን ኩክ አድርገን ደስ የሚሉ ሆነዋል ጴጥሮስን ምን አለ እኔ አራት እግር ያለው ነገር ምናምን እንደዚህ በጣም የሚያስጠላ ነገር በልቼ አላውቅ ከምን ጋር ያገናኘው ነው ታያላችሁ እኔ እንዲህ አይነት ነገር አይቻላል ተርቦ ሊበላ ይወደደ ተርቦ መብላት እየፈለገ እነዚህ ነገሮችን ያልበላማ ወዲያውኑ ቀርኔሌዎስ የላካቸው ሰዎች እግር በሩ መምታቸው እዚህ ያለው ያለከለገታ ጴጥሮስን እንፈልገዋለን ያንን መልእክት ሰምቶ እንዳይቀር እግዚአብሔራዊ ድምጽ መጥቷል እነዚህ ሰዎች ስማቸው ይተከተል ከነሱ ጋር ከፍላጎቱ ውጪ ከአፕታይቱ ውጪ ቀርኔሌዎስ ቤት ውስጥ ተገኝቶ ምናልባት አንድ ጥግ ቦታ ጋር የቆመ ይመስለኛል እንዳይነካካ ግርግዳው ሙሉም እንዳይነካው የቆመ ነው የሚመስለኝ እዛ ስፍራ ጋር ለምን አስጠራችሁኝ አለ ከዛ በኋላ ለምን እንዳስጠሩት ከነገሩት በኋላ የእግዚአብሔርን ቃል መናገር ሲጀምር መንፈስ ቅዱስ እየመጣ በላቸው ላይ ወረደ በእያንዳንዳቸው ላይ የእግዚአብሔር መንፈስ ወረደ እና ጴጥሮስ እንዲህ አለ ገና ስናገር ሳለሁ አሜን ገና ስናገር ሳለሁ በእኛ ላይ እንደወረደ በእነሱም ላይ ወረደ እግዚአብሔር የሰው ፊት አይቶ እንዳያዳላ በዚህ አውቃለሁ አለ ክብር ለጌታ እግዚአብሔር የሰው ፊት አይቶ አያዳላ ክብር ለእግዚአብሔር ይሁን ስለዚህ እጭን ሳልጭን ሳለካችሁ እየተናገርኩ ያለው እግዚአብሔር ጎበኛችሁ አሜን ቁልፉ ያለው ይከፍታል አሜን ስለዚህ ከፍላጎቱ ውጪ ቢሆን አያችሁ ምንም እንኳን በጊዜው ከነበረው አመለካከት ውጪ ቢሆንም ቀርኔሌዎስ ቤት ውስጥ የተገኘው አይሁዳዊው ሐዋርያ ቁልፉ እጁ ላይ ነበረለትና ከፈተ አሜን ክብር ለጌታ ቁልፉ ያለው ዛሬም ይከፍታል ቁልፉ ያለው ዛሬ ይከፍታል እስቲ እግዚአብሔር መንግስት ቁልፍ አለ ይበውስቲ እግዚአብሔር መንግስት ቁልፍ አለ አያችሁ የመንግስት ሰማያት ቁልፎች ለገሃነም ደጆች የሞት ደጆች ጨለማ ምናምን ይያልን ብንዘረዝር በጣም ብዙ ነገር ማለት እንደምንችለው አይነት ቁልፎቹ በጣም ብዙ ናቸው እነዚህ ቁልፎች ያሉት ግን አንድ ነገር ያደርጋል ይከፍታል አሜን ክብር ለእግዚአብሔር አሜን አሜን ሲከፍት ደግሞ ምን ይላል ይከፈታል አሜን እንቢሚል የሚያስቸግር የሆነ የሚሻክር የሚቆረቆር ነገር የለም ቁልፉ ካላችሁ ተክ ነው አሜን ተከፈት ስትሉት ይከፈታል አሜን ክብር ለእግዚአብሔር ይሁን እግዚአብሔር ቃል ሲናገር በጣም ብዙ ቁልፎች ናቸው ያሉት መጽሐፍ ቅዱስ ላይ አንደኛው የእውቀት ቁልፍ ነው አሜን ሉቃስ 11:52 ላይ የእውቀት ቁልፍ የዳዊት ቤት ቁልፍ ኢሳይያስ 22:22 የሲኦል ቁልፍ የጥልቁ መክፈቻ ራእይ 9:1 የመንግስተ ሰማያት ቁልፍ እነዚህ ቁልፍ ብለን ያልናቸው ነገሮች በሙሉ ሄደን ስንመለከታቸው የሚያመላክቱን አንድ ነገር ነው ስልጣን አሜን አውቶሪቲ ስልጣንን ወይ በግሪክኛው ኤክሱሲያ አሜን የማድረግ ወይንም ያለ ማድረግ ፍላጎት ስልጣን ምንድነው አንድን ነገር የማድረግ ወይንም ያለ ማድረግ መብት ነው በቃ ይሁን ሲባል ባለ ስልጣን ይሆናል አይሁን ካለ ደግሞ ምን ይሆናል ኤክሱሲያ ማድረግ ማለት የማድረግ ብቻ ነው ያለ ማድረግም በቤታችን በትዳራችን በኑሯችን በልጆቻችን ምንም አይነት ነገር ቢመጣ ኖ አሜን ያለ ማድረግ ስልጣን እኛ ጋር አለ በሌላ አንግል ደግሞ መሆን ያለበት ነገር እንዲሆን መምጣት ያለበት ነገር እንዲመጣ ስልጣን ባፋችን ላይ አለ ክብር ለጌታ አሜን ስለዚህ የእውቀት ቁልፍ አለ ብሎ ሲናገር አንደኛ ቆሮንቶስ ላይ የእግዚአብሔር ቃል ሲናገር በነገር ሁሉ ምን ሆናችኋል ባለጸጎች ሆናችኋል በምን
እስቲ ይሄን ነገር ሁሉ የሚለው ቃል استنتروت بس انت ነገር ነው ባለጸጋ የሆናችሁት በእውቀት አሜን በነገር ሁሉ ብሎ በእውቀት ባለጸጎች ሆነናል ለመንፈሳዊ ነገር ባለጸጎች ሆነናል ለምድራዊ ነገር ባለጸጎች ሆነናል ይሄንን ሁሉ ቁልፍ እግዚአብሔር ሰጥቶናል አሜን እግዚአብሔር አምላካችን ስም የተባረከ አያችሁ ደስ የሚለው እዛ ቦታ ጋር ትሆናላችሁ አይደለም ያለው ባለጸጎች ተደርጋችኋል አሜን ተገባችሁ ነው ስትቀስቀሱት ኖ ንኩት አይደለም ያልኩት ኖ አባሉት እዚህ አውሽ እንደሱ ገን በለናቁትና አንተ ባለጸጋ ተደርጋሃል ብሉት በእውቀት ባለጸጋ ሆነሃል በሀብት ባለጸጋ ሆነሃል በየትኛው በደከመው ነገር ላይ ባለጸጋ ሆነሃል በቀንነት ባለጸጋ ሆነሃል በአመለካከት ባለጸጋ ወገኖች ተደርጋችኋል ስለዚህ ምንድነው እሱ አሜን ብለን ይሄንን እውነት መርምረን ከራሳችን ጋር ስናዋህደው የተባለው ነገር ሆኖ እናገኘዋለን አሜን እግዚአብሔር አምላካችን ስም የተባለው ነገር ተደርጎ የምናየው ይሄንን የእግዚአብሔር ቃል ሰምተን ከራሳችን ጋር ማዋሃድ ስንችል አሜን በእውነት ምን ያለ የታጠቀ አሜን ለመታጠቅ ምን ያስፈልጋል መቀመጥ ሃሌሉያ በነገር ሁሉ ባለጸጋ ተደርገሃል ቃል ቁጭ በልና እግዚአብሔር ቃል አሰላስል ሃሌሉያ አሜን ብለው አሰላስለው ሜዲቴት አድርገው አውጣውርደውና ካንተ ጋር ሲዋሃድ ብልጽግናው ከውስጥ መውጣት ይጀምራል በጥበብ ብልጽግናው ከውስጥ መውጣት ይጀምራል በስራ ብልጽግናው መውጣት ይጀምራል በአገልግሎት ብልጽግናው መውጣት ይጀምራል በጥበብ ብልጽግናው መውጣት ይጀምራል በየትኛውም ነገር ላይ ብልጽግናው መውጣት ይጀምራል አሜን የምትሰራ አሜን አሜን የተሰራች ቤተክርስቲያን ማንንም ሰው የማይቋቋማት ብርቱ ቤተክርስቲያን ስለዚህ ቁልፉ በእጃቸው ያለ ሰው ዝም ብለው ቁልፉ ላይ ትራስ አድርገው የሚተኙ ሳይሆን ባናው ብድግ ብለው ምን ይላል እግዚአብሔር ቃል ሃሌሉያ ስለዚህ ሁኔታ የእግዚአብሔር ቃል ምን ይላል ቁጭ ብለው በእግዚአብሔር ቃል ሳቹሬት የሆኑ ሰዎች ራሳቸውን በእግዚአብሔር ቃል ያጠመቁ ሃሌሉያ አሜን የእግዚአብሔር ቃል የበሉ በእግዚአብሔር ቃል እውነት የቆሙ እንደነው መርከብ ንፋሱና ወጀቡ አያቆማቸው ንፋሱና ወጀቡ አቅጣጫ ያስቀይራቸው እየተጠረገ ከሚሄደው ነገር ጋር ተጠርገው አይሄዱ መንፈሳዊ መልእክት ውስጣቸው አለ ይሄ መንፈሳዊ መልእክት አጥብቆ ከእውነት ጋር ስላሰራቸው ይቀጥላል አሜን ክብር ለጌታ አሜን ዛሬ የሚጠርግ በጣም ብዙ ነገር ነው ያለው ሰዎች በሙሉ በመጣው ነፋስ ተጠርገው ወዲያና ወዲህ ብዙ ይሄዳሉ በእውነት የታጠቁ ሰዎች አሜን በእውነት የታጠቁ ሰዎች ግን መንፈሳዊ መልእክት አለ የማይታይ ከእውነት ጋር ምን ያደርጋቸዋል ጳውሎስ ምን አለ እኔ የክርስቶስ እስር ነኝ ኖ ሌላ ማንም አያስረኝም እኔ ራሴን ከክርስቶስ ጋር ምን ብያለሁ ስለዚህ እሱ ወደሚሄድበት እሄዳለሁ ክብር ለጌታ እሱ ሲቆም ቆማለሁ እሱ ሲናገር እናገራለሁ ራሴን ያሰብኩት ከሌላ ነገር ጋር አይደለም ከክርስቶስ ጋር የእግዚአብሔር አምላክ ስም የተባረከ የእግዚአብሔር አምላክ ስም የተባረከ ወገኖቼ እነዚህ እምላቸውን ነገሮች ዝም ብለን ሰምተናቸው የምንሄዳቸው ነገሮች ብቻ ሳይሆኑ ሆነናቸው የምንሄዳቸው ነገሮች ናቸው ክብር ለእግዚአብሔር ይሁን ትፈታላችሁ ስላችሁ የሚፈታ ነገር ያላችሁ ሰዎች ጊዜው ላይ ነው ያላችሁት ትፈታላችሁ ስላችሁ የሚፈታ ነገር ያላችሁ ሰዎች እንቆቅልሽ የሆነ ነገር ያላችሁ ሰዎች ትክክለኛ ቦታ ጋር ያላችሁ ስለዚህ ትቆሙና እፈታዋለሁ ትላል አሜን ክብር ለእግዚአብሔር ምክንያቱም ቁልፉ በእጄ ላይ አለ አሜን አሜን ታስራላችሁ በየስናገር እኔ አይደለሁም የእግዚአብሔር ቃል ነው ያለው ታስራላችሁ ታሰራችሁት እንደታሰረ ይቀር አሜን ታቆማችሁት እንደቆመ ነው የሚቀር አሜን ወገኖቼ እንደ ሎጥ ሚስት በቃ ቆም ተብሎ እዛው ጋር የቆመ የሎጥ ሚስት አይቻታለሁ ጆርዳን በሄድኩበት ጊዜ የሎጥ ሚስት እንዲዞር እንዳለች በቃ ቆማ ቀርታለች ቆም ካላችሁት እንደዛው እንደ ሎጥ ሚስት ቆሞ ይቀራል አሜን ዘመናት ያልፋሉ እንዲህ እንኳን አትዞርም እንደዚህ እንዳለች አሜን ስልጣን በእጃችን ላይ አሜን እግዚአብሔር አምላክ ስም ኢየሱስ ሃሌሉያ አችንም በጸሎት እንሆንና ሃሌሉያ ጥቂት ነገሮችን እዛው ጸሎት ላይ ያለን እነግራችኋለሁ
ምን አለ እግዚአብሔር ቃል ሁሉ ሰው ይጸልያው እንቅስቃሴያችንን እናቆምና እንጸልያለን ቅዱሳን በክብር ይመካሉ በመንጣፋቸውም ላይ ሐሴትን ያደርጋሉ የእግዚአብሔር ምስጋና በጉሮሮአቸው ሁለት አፍ ያለው ሰይፍ በእጃቸው ነው በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ ለቅዱሳን ሁሉ ይህች ክብር ናት ሃሌሉያ አሜን ምንድነው ክብር መታሰር የሚገባው ማሰር መፍታት ያለበትን ነገር መፍታት ማን ነው የሚታሰረው ብላችሁ ጠይቁ አለቆቻቸው ገዢዎቻቸው እግዚአብሔር ቃል ሲናገር የኃይለኛውን ቤት ሳያስሩ የኃይለኛውን ቤት መበዝበዝ አይቻል ኃይለኛው ሲቆም ኃይለኛው ሲታሰር ግን ትበዘብዛላችሁ ትገባላችሁ ጤንነታችሁን የበዘበዘውን ትበዘብዙታላችሁ ህይወታችሁን የበዘበዘውን ትበዘብዙታላችሁ ነገር ግን አንድ ነገር እናደርጋለን ኃይለኛውን አስቀድመን ምን እንለዋለን እናስረዋለን ክብር ለጌታ እሱ ሲታሰር ከዛ በኋላ የሚቀጥለው እርምጃ መበዝበዝ ነው ክብር ለእግዚአብሔር ይሁን ወገኖቼ ጌታችን ኢየሱስ ክርስቶስ አልዓዛርን አንድ ጊዜ ከሞት አስነሳውና ነገር ግን ሲወጣ እንዴት ሆኖ ነበር ወጣ የሚለው መጽሐፍ ቅዱስ እንደተገነዘ ሆኖ ከመቃብሩ ውስጥ ወጣ ያን ጊዜ ኢየሱስ አንድ ነገር አለ ፍቱትና ይሂድ ይሄ ቃል በጣም ማታ ይገርመኝ ነበር ኢየሱስ እንደሚያስነሳው ያውቃል ኢየሱስ ከሞት እንደሚያወጣው ያውቃል ነገር ግን አለቀሰና በመቃብር ላይ ቆሞ አልዓዛር ሆይ ና ነው መፈታታችንን የሚፈልግ ጌታ ሃሌሉያ በህይወት መኖራችንን የሚፈልግ ጌታ የአልዓዛርን በህይወት መኖር ጌታ ስለሚፈልግ ነው የሱ ባልሆነው ነገር ውስጥ ስለገባ ያለቀሰው ስለሚያቀተው አይደለም ስለማይችል አይደለም ኢየሱስ እንደሚችል ያውቃል እንደሚያስነሳው ያውቃል ቤተሰቡ በዛ ሐዘን ምክንያት ግን የተደረሰበትን ሐዘን ኢየሱስ ተረዳና አልዓዛር ሆይ ና ከመቃብር ወጥቶ እንደታሰረ እንደተገነዘ ቆመ ዛሬ የብዙ ሰው ህይወት እንደዚህ ነው የብዙ ወገኖቻችን ኑሮና ህይወት እንደዚህ ነው ህይወት አግኝተዋል ነገር ግን ብዙ ስራቶች አሉ ህይወት አግኝተዋል ነገር ግን ብዙ ስራቶች በላያቸው ላይ ስላለ ተዘላው መኖር አይችሉም በነፃነት መውጣት መግባት አይችሉም ብዙ ማቅ ብዙ ከፈል በላያቸው ላይ አለ ኢየሱስ እንዲህ አለ ፍቱትና ይሂድ ፍቱትና በነፃነት ይመላለስ አሜን ዛሬ ነፃነታችሁን አካሄዳችሁን ነታችሁን የያዘው ነገር በዚህ አምላካዊ ቃል የተጎበኘ ይሆናል አሜን ኢየሱስ ምን አለ ፍቱትና ይሂድ በናዝሬቱ በጌታ በኢየሱስ ስም እናገራለሁ በናዝሬቱ በጌታ በኢየሱስ ስም እናገራለሁ ነፃነታችሁን ያዘው ይልቁንም በክርስቶስ ሞትና ትንሣኤ የተሰጣችሁን ነፃነት የገፈፈው ያንን እስራት ዛሬ እናገርበታለሁ አሜን በጌታ በኢየሱስ ስም አሜን በጌታ በኢየሱስ ስም አሜን እናንተ ላይ የተራገፈ አሜን እናንተ ላይ የተራገፈ አሜን በአይምሮ ውስጥ ያለ ነፃነት ማጣት በህይወት ላይ ያለ ነፃነት ማጣት በብዙ ፍርሃት ጭንቀት ውስጥ መታሰር
ዛሬ ከናንተ ላይ የተራገፈ በጌታ በኢየሱስ ክርስቶስ ነፃነታችሁን ያሳጣችሁ የትኛውም ነገር በጌታ በኢየሱስ ክርስቶስ አሁን ከናንተ ላይ የተወገደ አሜን እንደዚህ ላለ እግዚአብሔር ቃል እግዚአብሔር ከመቅደሱ ከፍታ ሆኖ ተመልክቷል ዛሬ እግዚአብሔር ያያል አሜን ዛሬ እግዚአብሔር ያይሻል አሜን አያችሁ ሁሌም እንደምለው ወደ ቤተክርስቲያን ስንመጣ የሆነ ነገር ልናረግ አይደል በእግዚአብሔር የምንታይበት ቀን በእግዚአብሔር ስንታይ እሱ በመቅደሱ ሆኖ ምን ያደርጋል ያያል በሰማይ ሆኖ ምድርን ምን ብሏል አይቷል የእስረኞችን ጩኸት ይሰማ ዘንድ ሊገደሉ የተፈረደባቸውን ያድን ዘንድ የእግዚአብሔር ስም በጽዮን ምስጋናውን በኢየሩሳሌም ይናገሩ ዘንድ መንግስታትም ለእግዚአብሔር ይታዘዙ ዘንድ ይገዙ ዘንድ ነው ይላል በጽዮን ስሙ አለ ነፃ የሚያወጣ ስም የሚፈታ ስም የታለ በጽዮን አለ ክብር ለጌታ አሜን በጽዮን ነፃ የሚያወጣ ስም አለ ክብር ለእግዚአብሔር ስለ ጽዮን ስናገር ሌላ ቦታ ጋር ሄዳችሁ ጽዮንን አታስቡ እናንተ ናችሁ የእግዚአብሔር ማደሪያዎች አሜን እናንተ ናችሁ እግዚአብሔር ያደረባችሁ እሺ በእግሮቻችን እንቆምና በዚሁ መንፈስ ውስጥ ሆነን በመንፈስ የምትጸልዩ በመንፈስ ጸልዩ ሌሎቻችሁ እጆቻችሁ በእግዚአብሔር ፊት አድርጉና እግዚአብሔር መፈታት ያለበትን ነገር እንዲፈታ በኑሯችሁ ላይ መታሰር ያለበትን ነገር እንዲያስር ስለ ያንዳንዳችሁ ስለ ህይወታችሁ በእግዚአብሔር ፊት መናገር ትጀምራላችሁ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ሮባራጋና ማስኬራጋላ ባዲያቤስ ጄባዱራ ጋላባባስ ኬራጋላ ማዲያቤስ እግዚአብሔር መንፈስ ወደ ልብ ያመጣ አያችሁ ይሄ አመት ሊያልቅ አንድ ሳምንት ነው የቀረው በዚህ አንድ ሳምንት ውስጥ እግዚአብሔር አዲስ ነገር በህይወታችሁ ላይ የሚያደርግላችሁ ሰዎች አላችሁ ከዚህ በፊት ያልነበረ ከዚህ በፊት ያልተለማመዳችሁ ከዚህ በፊት ያልሆነ ነገር በዚህ አንድ ሳምንት ውስጥ በህይወታችሁ ላይ የሚሆንላችሁ ሰዎች አላችሁ ይሄ መፈታት ይሄ ሪሊዝመንት ይሄ ነፃነት በቤታችሁ የሚገባ ሰዎች አላችሁ የተዘጋው ነገራችሁ የሚከፈትላችሁ ሰዎች አላችሁ የታሰረው ነገራችሁ እንቆቅልሹ የሚፈታላችሁ ሰዎች አላችሁ በጤንነት ይሁን በስራ ይሁን በሌላ ነገር ይሁን ነገር ግን የአምላካችን የጌታችን የኢየሱስ ክርስቶስ ስም መሸገን መስበር ይችላል ታምራትን ያደርጋል ዛሬ ታምራትን የሚያደርግ እርሱ በመካከላችን አለ ዛሬ ድንቅን የሚሰራ እርሱ በመካከላችን አለ ኢየሱስ አሜን ኢየሱስ ሮባራጋና ማስከረገለ በዲያቤስ ኢየሱስ ጄባዱራጋላ ማስከረገለ በዲያቤስ ጄዲያዶስ ከራጋላ ባባስከረገለ በዲያቤስ በናዝሬቱ በጌታ በኢየሱስ ክርስቶስም እገራለሁ ይሄ ህዝብ የተፈታ ህዝብ ይሁን ኑሯቸው ይፈታ ኑሯቸው ይፈታ ህይወታቸው ይፈታ ምንም አይነት ተጽዕኖ ዛሬ ተራገፈ ይሁን በኢየሱስ ስም የተራገፈ ጤንነታቸው ላይ ያለ መራገፍ ያለበት ይራገፍ የበሽታ ስርና መሰረት ዛሬ ተደቀለው አሜን በጌታ በኢየሱስ ክርስቶስ ስም አዛለሁ ምንም አይነት የበሽታ ስርና መሰረት ከዚህ ሰዓት ጀምሮ ፈጽሞ የተደቀለ አሜን ምንም አይነት የበሽታ ስርና መሰረት ጎበ ኢየሱስ በመገረፉ ቁስል ተፈውሳችኋል ተብሎ ተጽፏል የበሽታ ስርና መሰረት አሁን የተነቀለ አሜን ከጠላት የሚመጣ ምንም አይነት ውጊያ ተጽዕኖ ኑሯቸውን የሚያውክ ምንም አይነት ውጊያና ተጽዕኖ በጌታ በኢየሱስ ክርስቶስ ስም የተራገፈ ይሁን አሜን በጌታ በኢየሱስ ክርስቶስ ስም የተራገፈ ይሁን አሜን ደስታችሁ ፍጹም እንዳይሆን የሚዋጋችሁ በተለያየ መልኩ የሚገለጥ አጋንንታዊ ስራ ዛሬ በጌታ በኢየሱስ ክርስቶስ ስም መታወት የተመታ አሜን ወገኖቼ አዲስ ምዕራፍ በህይወታችሁ ላይ ይከፈታል አሜን ኢትስ አዲስ ምዕራፍ ኢትስ a new beginning ሃሌሉያ
ያለፈው የመከራ ዘመን እንቆቅልሽ የተዘጋበትን ዘመን እንቆቅልሽ ያልተፈታበትን ዘመን የበሽታ ዘመን የጉስቁልናን ዘመን እግዚአብሔር አትሞ ይዘጋና አዲስ ምዕራፍ ሃሌሉያ አዲስ ምዕራፍ ምንም ያልጻፈበት ንጹህ አዲስ ምዕራፍ ሮባ ባሴታ ራጋያባስ ኢየሱስ ሮባ ራጋናባስ ከረገለበዲያቤት ኢየሱስ ሸብራዶ ሴታ ራጋላባባስ ከረገናመዲያቤት የእግዚአብሔር መንፈስ ልክ እንደ ጴጥሮስ ዛሬ በዚህ ቤት የምንጸልየው ጸሎት ጴጥሮስን ከእስር ቤት እንዳወጣ ዛሬ ጸልያለሁ እግዚአብሔር በዚህ ቤት የምንጮህ ጩኸት በተዘጉ በሮች ውስጥ ይግባ በገሃነም በሮች ውስጥ ይግባ በደጆች ውስጥ ይግባ ዛሬ መፈታት ያለበትን ነገር እንዲፈታ በጌታ በኢየሱስ ስም ጸልያለሁ አሜን ኢየሱስ አሜን እየሞቱ ያሉ ነገሮቻችሁ ሃሌሉያ ኢየሱስ እየሞቱ ያሉ ነገሮቻችሁ በሞደጅ ውስጥ ሊቆለፍባቸው የተቃረቡ ነገሮቻችሁ ዛሬ እግዚአብሔር ጣልቃ ገባ አሜን በእናንተና በነገራችሁ ላይ የእግዚአብሔር ጣልቃ ገባ ሃሌሉያ ኢየሱስ Shepata sato ragana mariabes. Sheprata sato ragana mariabes. Ragana mariabes. Herodos safe. መጥቶ ጴጥሮስ ላይ ከባረፉ በፊት ጃበራዊ ጥበቃ በዛ ሐዋርያ ላይ ተዘረጋ በዛ የሞት ደጆች ውስጥ የእግዚአብሔር መልአክ ተላከ ዛሬ በእኔና በእናንተ ኑሮ ውስጥ በእኔና በእናንተ ህይወት ውስጥ በእኔና በእናንተ አገልግሎት ውስጥ ዛሬ እግዚአብሔር መልአክ ይመጣል እግዚአብሔር መልአክ ይመጣል የተዘጋውን ነገር የሚከፍት የሚያሻገር የሚያወጣ እንደ ጴጥሮስ የሚያደርስ እግዚአብሔር መልአክ ይመጣል ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ለዩና ፍቱ አሜን ለዩና ፍቱ የትኛው ነገራችሁ ነው የቦታ ያለው ነገር ጤንነታችሁ ነው ፋይናንሳችሁ ነው የትኛው ነገራችሁ ለዩትና ፈታውት በሉ ጸሎታችሁ የሞት ደጆችን መሰባበር ይጀምራል የምትናገሩት ቃል የሞት ደጆችን ሲሰብረው ነገራችሁ ሲለቀቅ ታዩታላችሁ ነገር ግን ለዩና ስበሩ ሮባራ ጋላማስኬራ ጋላባዲያቤስ ሮባራ ጋላባስኬራ ጋላማዲያቤስ ሊገደሉ የፈረደባቸውን ያድን ዘንድ የእግዚአብሔርን ስም በጽዮን ምስጋናውንም በኢየሩሳሌም ይናገሩ ዘንድ የእግዚአብሔር ልጅ ኢየሱስ ሬካቶና ማሽክላዶራ ባዲያላ በጃናባስ ሬማ ካቶና ባዲያላ በጀሬሜ የሞት አዋጅ የተሻረለት ትውልድ የክርስቶስን ምስጋና የሚናገር ትውልድ አሜን ትንሣኤውን የሚያውጅ ትውልድ አሜን ሕይወትን የሚያውጅ ትውልድ አሜን ስንፍናን የሚናገር ትውልድ አይደለም የሞት አዋጅ የተሻረለት ትውልድ ለእግዚአብሔር ክብር የሚኖር ትውልድ አሜን ክብሩን እንዲናገሩ ስሙን የተሸከመ ትውልድ ነው አያት ሞት ተሽሮልሃል አምልጠሃል ሃሌሉያ መቃብር ተከፍቶልሃል ወጣሃል ነፃ ሆነህ ተብለሃል ቃል ተነግሮብሃል ስለዚህ አንተ ድርሻ ማመስገን ነው ያንተ ድርሻ ማመስገን ነው ምስጋናውን መናገር ነው ሃሌሉያ ክብሩን ማወጅ ነው የኖህ መርከብን አስብ ማንንም አላቆማት ኢየሱስ ጌታዬ ልብ ብለህ አስብ የኖህ መርከብን አስብ ማንንም ሊያቆማት አልቻለም የመጣው ኃይል ቀላል ኃይል አይደለም ተራራን የሚውጥ የተራራን ጫፍ መሸፈን የሚችል ጉልበት ነው የተለቀቀው የኖህ መርከብ ግን አልቆመችም ክብር